ነገረኛ ልጅ አንተ አትፈርሺ። ለነገር ሲሆን ነው የምታፍረው። ሰላም በልሽ። ነገረኛ ነኝ እንዴ? ዌልካም ሁለተኛ የጨረቃ ፋሚሊ ሶስተኛ ወገን ዘመድ መጥቶልናል። አቀባበላችሁ እንዴት ነው? 6000 ደርሷል። አሁን በአንድ ሰዓት ባልሞላው ሰዓት ውስጥ ማለት ነው። ፍጽያችን እየመራው ነው ማለት ነው። ቤተሰብ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? አለው ደህና ነኝ። የብዙ ጊዜ ምኞቴም ነበር የኔም ነበር የቤተሰቦች ምኞት ነበረ። ዛሬ እንግዲህ ፍጼ በራሱ ቻናል መጥቶላችኋል ማለት ነው። አፍቃሪዎቹ የት ናችሁ? 6000 ብቻ ናችሁ። 50,000 ተብላችኋል። 50,000 ቡቡ 50,000 ካላስሞላችሁት በጣም ተፈላጊ ወሳኝ የሆነ ልጅ ነው ይዘንላችሁ የመጣ ነው። ፍጼ ብሏችኋል። ቲክታከሮች የት ናችሁ? በተለይ የሀይሚ ደጋፊዎች ፍጼም በጣም ትወዱታላችሁ። እንዴት ነው? ገፋ አድርጓ 50,000 እንኳን ባይሆን ወደ 20 ብሩኬ 50,000 ብሏችኋል። በልጆቹም ስም ለምኗችኋል ቤተሰብ እና እንዴት አያችሁ? ዛሬ ፏፈሽ በቀይ ደግሞ ኦ ማይ ጋድ የመጀመሪያ ቪዲዮ ሪከርድ የተሰበረበት እንዲባል በደንብ አርጋችሁ ሰብስክራይብ አርጋችሁ ሪከርድ ይሰበር። እስከ ዛሬ ሪከርድ ሰብረን አናቅም አላለም ብሩኬ እንዴ? ለሚፍታህ ሪከርድ ሰብረሃል፣ ለአላዛር ሪከርድ ሰብረሃል፣ ለዊና ሪከርድ ሰብረሃል። ዊና አላዝናናህም፣ ግን አላዛር አዝናንቷቸዋል። ሚፍታህም አዝናንቷቸዋል። ሌላ የማን ነበር ሪካርድ? እንትናም ጆዬንም እንዲሁ 100,000 አስገብተውት እሱም አዝናንቷቸዋል። የልብስ ሰርፕራይዝ ሰጥቷቸዋል። ይሄ ሪካርድ መስበር አይደል? በቀደም ከምንም በላይ ለህይወት ዋስትና የሚሰጠው የበጎ አድራጎት ላይ ከነ ልጆችህ እንዴ ሪካርድ ሰበርክ። ተመስገን አትልም እንዲ? ቡቡዬ ምን አስበህ ነው እንዲ ዛሬ እንደዚህ የተሳሳትከው? ወንድሜ ምን ሆንክ እንዴ? ተው እንጂ አይባልም። ተመስገን ነው የሚባለው። ተመስገን ክብርህን ውሰድ ፈጣሪ ነው የሚባለውና በጣም ደስ የሚል ነው። ሀሰን 100,000 ገብቶ ሀሰን ምንም አልጋበዛችሁም። ወደፊት እንጠብቃለን። ምናልባት አሁን ጾም ሰዓት ስለሆነ ለዛ ይመስለኛል። ሀሰን 100,000 ገብቶ እሱ አልጋበዛችሁም። ሌላ ማን አለ ቤተሰብ? ሌላ ፈልጉልኝ እንዴ ሪካርድ ሰብረን አናቅም አላለም ቡቡ? ሀረረ ዛሬማ ማለት ነው ሀይሚ ልብህን ሰወር አድርገዋለች። እንደዚህ ውብ እየሆነች ፊት ቆም ስትልኮ ብሩኬ ማለት ነው አንዳንዴ ትሳሳታለክ እና የዚህ ሁሉ ቤት ሪከርድ ተሰብሯል። ዛሬ ደግሞ በድጋሚ ይሄንን በበለጠ መልኩ ሪከርድ ይሰበራል። እንዲህ የሀብ ጊዜ ባለ ጊዜ ነበርኩ አላለችም ሀይሚ? አሁንም ባለ ጊዜ ነሽ። ግን ይቺ የአንድ ሳምንቷ ፕራንክሽ ብቻ ነች እኛ የምታስጣላን ካንቺ። ከዛ ውጪ ምንም ያስጠላ ነገር የለም። ከዛ ውጪ የሳምንቷ ግን ወይ ጤፍ ነው የምታስቆላው። እና ምን እናርግ ታዲያ? እንሙት እንዲኛ በዛች ነው እንጂ ሌላ ነገር ሁሉም እንዳለ ነው። ባለ ጊዜ ነበርኩኝ አላለችም? አሁንም ባለ ጊዜ ነሽ። እድሜ ለብሩክ አስከብሮ ያዘልን እንቅ አርጎ ማለት ነው። አዳሚ ማለት ነው ከሌላ ሰው ጋር እየተለጣጠፈች ቪዲዮ ስትሰራ፣ አንቺ ግን ከልጅነትሽም ከአባትሽ ከወንድምሽ ጋር አሁንም ደግሞ ከቡራዬ ጋር ለዘላለም ያዝልቅልሽ በዚሁ ማለት ነው። ምርቃቴን ተቀበሉ። ሰሞኑን ደግሞ ጥቅስ ምናምን ወርወር እያረጉ ነው። የኛ ልጆች እኮ ጨዋታ ጨምረዋል። ጨረቃዎች ጨዋታ ጨምረዋል ማለት ነው። እና እየተወራወሩ ነው። ወርወር ሀይሚም ወርወር ታደርጋለች፣ ብሩክም ወርወር። እና ቤተሰቦቼ ዛሬ እንግዲህ እስካሁን 6000 ገብቷል። ፍጼ እንግዲህ እስከ ነገ ድረስ ደግሞ 20,000 ይገባል ብዬ አስባለሁ። ቤተሰብ ግን እንደ ጥያቄያችሁ እንዳመጠየቃችሁ አልገባም። ከዛ ደግሞ አለፍ ቆየት ብላችሁ እንግዲህ ያው ዩቲዩብ ቻናል ከተከፈተ ሚስት ያስፈልጋል ቤተሰብ። አይ ሚስት ሳይሆን ፍሬንድ ያስፈልጋል። የዩቲዩብ ፍሬንድ ያስፈልጋል ግዴታ ነው። ይሄማ አይቀር ነው መቼስ። አንዷ አፈቀርኩ ብላ መምጣቷ አይቀርም። ማን ትሆን የምትመጣው? ቤተሰብ ማናት? ፍጼ አለ እንዴ? ከካሜራ ጀርባ አለ እንዴ የደበቅከው? ግን እኮ ባለፈው ብሩኬ አምልጦት ተናግሯል። ታውቃላችሁ? ፍቅረኛ አለው ፍጼ በደንብ ጠይቀሽዋል ብሏታል ሀይሚ ማለት ነው። ሀይሚ አፍቅሬዋለሁ ያለችው ጊዜ ማለት ነው ቤተሰብ። እና ምናልባት ሊኖረው ይችላል። ብዙዎቻችሁ እንዳትሳሳቱ ቀድማችሁ አፍቅራችሁ ከወዲሁ መጀመሪያ አጣሩ፣ መጀመሪያ ጠይቁ። ሞትን ተቀነጥስ እንዳትሉ አደራችሁን ማለት ነው። አደራ የፍጼ አፍቃሪዎች አደራ። ምክንያቱም ሳይኖረው አይቀርም። ቡቡ እንደዛ ሲል ሰምቻለሁ።
ሀይሚ ባፈቀረችው ሰዓት ማለት ነው። እና አቀባበል ምርጥ አቀባበል አድርጋችሁለታል። በጣም ጎበዝ ነው። እንደውም ንግግር ምናምን በጣም ይችልበታል። እና በዚህ አጋጣሚ ብሩኬና ሀይሚ መካከል እሱ ስላለ እንደውም በጣም 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 ደስ ብሎናል። በጣም የሆነ ነገር ቡራ ኮሽ ላለው ብትል ማለት ነው። አሁን ፍጼ ስላለ አብሽር ይመቻችሁ። እንኳን መጣ ፍጼ። ስለመጣ በጣም እናመሰግናለን። እኔ ዝቅ ብዬ ዌልካም ብያለሁ። ነገ ደግሞ በቪዲዮ በደንብ ደስታዬን እገልጻለሁ የመጣህበትን። በዛውም ደግሞ 50 ሺህ ብትገባ ደስ ይለኛል። 30ም 20 ራሱ ብትገባ በጣም በጣም ነው ደስ የሚለን ማለት ነው። ቤተሰቦች ገፋ ገፋ አድርጉ። በዛኛው ቻናሌም ኮመንት ስር ሊንክ አስቀምጫለሁ። በዚህኛውም ቻናሌ ኮመንት ስር የፍጼን ሊንክ አስቀምጣለሁ። ይሄኛው ቻናሌ ረጅም ጊዜ የተከፈተ ቻናሌ ነው። ብዙዎቻችሁ ትኖራላችሁ። ሊንኩን እየያዛችሁ ሄደት እያላችሁ ጠቅ 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 አድርጋችሁ ማለት ነው የጨረቃ ፋሚሊ ማር ነው ሪከርድ እናስበጥሳቸው። እነሱ የዋሆች አይደሉ? ለእኛ ምስኪኖች እኮ ናቸው። ስለዚህ እኛ ደግሞ ቃላቸውን እናክብርላቸው። ሌላ አዲስ ቻናል እንዳትከፍቱ የለንም ብለዋል። ግን ሀይሚና ብሩኬ እኔ የሁል ጊዜ ጥያቄ ነው የልጆች ቻናል የሚል አንድ ቻናል ቢኖራችሁ ለሀይሚና ለእናንተ እስከ ልጆቻችሁ የጋራ ቻናል ቢኖራችሁ በጣም ከምነገራችሁ በላይ ደስ ይለኛል። አንድ ቻናል በቃ በሳምንት በሁለት ሳምንት ዝም ብላችሁ ቪዲዮ የምትለቁበት እንደዛ ብታደርጉ በጣም በጣም ደስ ይለናል ማለት ነው። ከዛ ባለፈ በርቱ፣ ጠንክሩ። በእናንተ እንኳን በብሩኬና በሀይሚ ስንት ቻናል ተከፈተ? በጣም ብዙ ቻናል ተከፍተዋል። ወደ 5 ሳይሆኑ 5 ይሆናሉ ብቻ የተከፈቱ ቻናሎች በጣም ደስ ነው የሚሉት። ብሩኬ ቡታጅራ ላይ ሄዶ ባለፈው ለስንቴ ለሚል እንደውም ዛሬ ጠዋት እኔ ጋም ሰብስክራይብ አድርጉ እያልኩኝ የተቀናበሩትን ሁሉንም እየጠየቅኩኝ ነበር። ውድ ቤተሰቦቼ እኔም በቅርቡ 20 ሺህ ገባለሁ። እንግዲህ ይሄኛውም 20 ሺህ ሊገባ ትንሽ ነው የቀረው፣ 2 ነው ምናምን የቀረው። ያኛው ቻናሌም እየሄደልኝ ነው። እግዚአብሔር ይስጥልን ነው የምለው ለሁላችሁም። ዛሬ እንግዲህ ፍጼ ስለመጣ በጣም ነው ደስ ያለኝ። በብሩኬና በሀይሚ መካከል ምንም አይነት ነገር ሲፈጠር ፍጼ ያለልን ያው ማለት ፈጣሪ አለ መጀመሪያ፣ ግን ከፈጣሪ በታች ደግሞ መልካም ጓደኛ በጣም አስፈላጊ ነው። እንዳያችሁት እንግዲህ ከአንዴም 2 ጊዜ ብሩኬ በጣም ተስፋ ቆርጦ በሁለተኛው ጊዜም እሱ ቡታጅራ ሄደው ሀይሚን ይዞ ሄደው ፍጼ ነው። በመጀመሪያ ጊዜም እንዳያችሁት ብሩኬ ፕራንክ አድርጎ እንደዛ ፈርቶ፣ በእርግጥ ሀይሚን እየፈራ ነው ብሩክ እንጂ ከልቡ አይደለም እኮ እየፈራ ነው። እና ያው ፍጼ በልበል እያለ ሞራል እየሰጠው ብዙ ለፍቅራቸው መስዋዕትነት የከፈለ ወንድማቸው ስለሆነ በጣም ብዙ ሰው ተወዳጅነት አለው። እንግዲህ ፍቅራችሁን የምትገልጹለት ቤተሰቦች በሰብስክራይብ ነው። ከወዲሁ እንግዲህ ተናግረናል። እኔ ጋም ያላችሁ እየሄዳችሁ ኮመንት ስር አስቀምጣለሁ። ሰብስክራይብ አድርጉልን። አመሰግናለሁ። ባይ ባይ።